ሰላም ለሁላችሁም ወደ ዛሬው የፖድካስት ፕሮግራማችን እንኳን በደህና መጡ። እዚህ ጋር ከቱርቦ ሉፕ የልማት ቡድን የመጡት ሚስተር ዴቪድ እና ከሱ ጋር አጭር ውይይት እናድርግ። ሰላም፣ ዛሬ እንዴት ናችሁ? ሰላም ለሁላችሁም። ዛሬ በዚህ ፖድካስት ላይ ስላቀረባችሁኝ አመሰግናለሁ። እዚህ ሆነ ከእናንተና ከሁሉም አድማጮቻችን ጋር ለመነጋገር እንዲህ አይነት እድል እየጠበቅኩ ነው። ስለዚህ ወደ መጀመሪያው ጥያቄያችን እንሸጋገር። ቴርቦዋፕ ምንድነው እና ለመፍታት የተፈጠረ ችግር ምንድነው? ስለዚህ ስለ ትራይፖዋፕ ምንነት ከመናገሬ በፊት ለማያውቁኝ ሰዎች እኔ ማን እንደሆንኩ አጭር መግቢያ ሊኖረኝ እፈልጋለሁ። ምንም እንኳን በየቀኑ ብዙ ጥሪዎችን የምናደርግ ቢሆንም ኬዴሊ ግሎባል ዙም ጥሪዎች በሚል ርዕስ እዚህ ደግሞ ብዙ ሰዎች የፕሮጀክቱ ዓለም አቀፍ አምባሳደር እንደሆኑ ያውቁኛል። ብዙ ሰዎች እንደ አንድ የልማት ዋና ቡድን አባላት ያውቁኛል እና ያንን መናገር ጥሩ ነው። እዚህ ነውና እርሶም ዋና ስራ አስፈጻሚ ብለው ሊጠሩ ይችላሉ። ስለ ትራይፖዋፕ ምንነት ማውራት ከፈለግኩ ትራይፖዋፕ መድረክ ነው ወይም ስነ ምህዳር ነው ማለት እፈልጋለሁ። ሁለገብ ስነ ምህዳር በእውነት የሚያስፈልገው ነገር ሁሉ በትራይፖዋፕ ውስጥ በጥሩ ሁኔታ የቀረበ ነው። ክሪፕቶ ዴፌ የኢንቨስትመንት እቅዶችን መጠቀም እና አጠቃላይ የኢንቨስትመንት ጉዞን ቀላል ሊያደርግ የሚችል ስነ ምህዳር ነው ማለት የተሻለ ነው። አሪፍ እና ሌላ ጥያቄ ደግሞ ዛሬ በሺዎች የሚቆጠሩ የዲፋይ ፕሮጀክቶች አሉ። ቱርቦ ሉፕን በመሰረታዊነት ልዩ የሚያደርገው ምንድነው? እንደ እውነቱ ከሆነ ትራይፖዋፕ ከሌሎች ፕሮጀክቶች የተለየ ነው ብለን የምናገርባቸው ብዙ ምክንያቶች አሉ። ምክንያቱም በአሁኑ ጊዜ በገበያ ላይ በሺዎች የሚቆጠሩ ፕሮጀክቶች አሉ። ይህንን ፕሮጀክት ከሌሎች የሚለዩት ዋና ቁልፎች ያልተማከለ እና እውነተኛ የገቢ ማስገኛ መንገዶችን በመጠቀም ዘላቂ መሆኑ በጣም ጥሩ ነው። ዋው! ከዚህ በፊት ዴፌ ተጠቅሞ የማያውቅን ሰው የቱርቦ ሉፕን ስነ ምህዳር በቀላል አነጋገር ማስረዳት ትችላለህ? በእውነቱ ምንም አይነት የቃላት ዝርዝር የለን፣ ምንም አይነት ውስብስብነትም የለን ማለት ነው። ቡድናችን በሙሉ እናንተን ጓደኞችን ከውስብስብነትና ውስብስብ መዋቅሮች ለማራቅ ይህንን ጽንሰ ሐሳብ ሞክሯል። እጅግ በጣም ቀላል የሆነ መዋቅርም አዘጋጅተናል። ከሌሎች ባህሪያት በተጨማሪ 4 የኢንቨስትመንት እቅዶች አሉን። የሚያስፈልገው ነገር ቢኖር የኪስ ቦርሳውን ማገናኘት፣ እቅድ መምረጥ፣ ተቀማጭ ማድረግ ነው። የገቢ ጉዞ ይጀምራልና ከዚያ በኋላ የይገባኛል ጥያቄ ለማቅረብ፣ ለማጣመር ወይም ለማድረግ የሚፈልጉትን ማንኛውንም ነገር ለመጠየቅ ነፃነት ይሰማታል። ዋው! እና ቱርቦ ሉፕ በአዳዲስ ተቀማጭ ገንዘቦች ላይ ብቻ ከመመካት ይልቅ ዘላቂ ምርት እንዴት ያመነጫል? በእርግጥ ብዙ ሰዎች የሚጠይቁት ትልቅ ጥያቄ ነው። እንደምታውቁት የተለያዩ የገቢ ማስገኛ መንገዶች አሉንና እያንዳንዳቸው በውብ ውስጥ ወደ መሆን ይመራሉ። የፓንኬክ ስዋፕ ዌፖዋ ሁሉም ተቀማጭ ገንዘቦች በቀጥታ የሚሄዱበት ቦታ ነው። ከዚያ በተጨማሪ አንዳንድ ክፍያዎችን የሚያመነጭ የቱርቦ ግዢ ስርዓት አለን። እንደገና አንዳንድ ክፍያዎችን የሚያመነጭ የቱርቦ ስዋፕ ስርዓት አለን። እነዚህ ሁሉ ክፍያዎች እንደምታውቁት የአንድ መንገድ ሂደት አይደለም። 3 የገቢ ማስገኛ መንገዶች አሉን። እያንዳንዳቸው ክፍያዎችን ያመነጫሉ እና ይህ ክፍያ እንደ ትርፍ ጥቅም ላይ ይውላል እና ይህ በትክክል የዚህ ፕሮጀክት ዘላቂነት የሚያረጋግጥ ነው። ይህ በሙያዊነት በጉራ ሳይሆን የቱርቦ ሉፕ ቡድን በሙያዊነት እንዴት እንደቀጠለ እና ለረጅም ጊዜ መስራቱን እንደቀጠለ ነው። እና ባይናንስ ስማርት ቻይን የፕሮቶኮሉ መሰረት እንዲሆን ለምን ተመረጠ? ስለዚህ ሁሉም ሰው የቢኤስሲ ሰንሰለት በጣም ተወዳጅና ፈጣኑ ሰንሰለቶች አንዱ መሆኑን ያውቃልና በተመሳሳይ ጊዜ ህዝቦቻችን ተጠቃሚዎቻችንን አንፈልግም። የእኛ ቱርቦ ሉፐርስ ከፍተኛ ደረጃዎችን እና ከፍተኛ ክፍያዎችን እና ግብሮችን ያልፋሉ። ለዚህም ነው ባይናንስ ስማርት ቻይን የተመረጠው። ሁሉም ነገር መከታተል ይቻላል። በቤስት ስካን ኤክስፕሎረር ውስጥ ሁሉም ነገር በቀላሉ በብሎክቼን በኩል መከታተል ይቻላል። እና ደህንነት በክሪፕቶ ውስጥ ካሉት ትላልቅ ስጋቶች አንዱ ነው። ይህንን ያውቃሉ? ቴርቦዋፕ ተጠቃሚዎችን ለመጠበቅ ምን የደህንነት እርምጃዎችን ተግባራዊ አድርጓል? ስለዚህ የፕሮጀክቱ አካል መሆን የሚፈልግ ማንኛውም ሰው አንዳንድ ጉልህ ገጽታዎች እንደሚያስፈልጉ ይገነዘባል። ታውቃለህ፣ ለነዚያ ባህሪያት አንዳንድ አስደሳች መስፈርቶች መኖር አለባቸው። ደህንነት መዝለል የማንችላቸው ነገሮች ናቸው። ለዚህም ነው ፕሮጀክታችንን በሁለት ኩባንያዎች በተናጠል ኦዲት ያደረግነው። ሄይስ ክሪፕቶ እና ሶሊዲቲ ስካን ከፍተኛውን የደህንነት ደረጃ እንዳገኘ መናገር ጥሩ ነው። ታውቃለህ፣ በሌላ በኩል ደግሞ ለህዝባችን ለማህበረሰባችን ተደራሽ የሆኑ ነገሮችን ሁሉ አስቀምጠናል። እና ብዙ ሰዎች ስማርት ኮንትራቶች ሊለወጡ ይችሉ እንደሆነ ይጠይቃሉ። ቱርቦ ሉፕ በእርግጥ ያልተማከለ ነው እና እንደገና የተገለጸው ባለቤትነት ምን ማለት ነው? በእርግጠኝነት ቀደም ብዬ እንደነገርኩና እንደገለጽኩት ቱርቦ ሉፕ ሙሉ በሙሉ ያልተማከለ ፕሮጀክት ነው። ምክንያቱም አንድ ውል ብቻ ስላለው። ይህ ውል በሚገባ ኦዲት የተደረገበት፣ ውድቅ የተደረገበትና ያልተማከለ አስተዳደር ያለው ሲሆን በተለያዩ መንገዶች በቀላሉ ሊረጋገጥ ይችላል። በዓለም ዙሪያ የምትፈልጉትን ማንኛውንም ሰው በተመለከተ ትልቅ ጥያቄ አለኝ፣ ፕሮጀክቱን ማረጋገጥ ትችላላችሁ? አንድ መልስ ታገኛላችሁ። ይህም ያልተማከለ አስተዳደር ነው። በሌላ በኩል ደግሞ ቡድኑ የሳንካ ሽልማት እንዳስገኘ እርግጠኛ ነው። ማዕከላዊነትን የሚያሳይ ምልክት ላገኘ ሰው $1 ተዘጋጅቷል። በፕሮጀክታችን ላይ ያልተማከለ እንዲሆን እርግጠኛ ነንና ምናምናለን። እና መድረኩ ስለ ግልጽነት ይናገራል። ግልጽነት አስፈላጊ ነው። ይህ ቱርቦ ሉፕ ግልጽ ፕሮጀክት እና ፕሮቶኮል ነው የሚለው መፈክራችን ነው። የሚፈልጉት ነገር ሁሉ በውሉ ላይ ለእርስዎ ሙሉ በሙሉ ተደራሽ ነው። ሁሉም ግብይቶች በድረገጹ በቴርቦዋፕ እና በውሉ ውስጥ ሕያው ሆነው እየታዩ ነው። እያንዳንዱን ግብይቶች መከታተል ይችላሉ። የተቀማጭ ገንዘቡ የሚከፈልበት መንገድ፣ የተቀማጭ ገንዘብ በጊፖዋ ውስጥ የሚያልፍበት መንገድ፣ ሁሉም ነገር ግልጽ ነው። ሌላኛው ጥያቄ ደግሞ የተለያዩ የሉፕ ፕላኖችን እና እያንዳንዳቸው ለማን እንደተዘጋጁ ማስረዳት ይችላሉ? እንዲህ ማለት ጥሩ ነው። ቱርቦ ሉፕ ለተለያዩ ሰዎች፣ ለተለያዩ የባህሪ አይነቶችና ለተለያዩ ስልቶች በሚገባ የተነደፈ ፕሮጀክት ነው። ለዚህም ነው 4 የኢንቨስትመንት እቅዶችን ያቀረብነው። የስፕሪንት ሉፕ ለ7 ቀናት የሚቆይ ሲሆን ይህም የቫ ይሰጥዎታል። ሁለተኛው ውደት ያሰወራይቶር ቢዋስት ሲሆን ለ2 ሳምንታት የሚቆይ ሲሆን የቫ ይሰጥዎታል እና አስደሳች ነው። ነገር ግን 3ኛውና 4ኛው ዙር አስደናቂና በጣም ተወዳጅ ናቸው፣ ምክንያቱም ዘላቂ በሆነ ፕሮጀክት ውስጥ ሲሆኑ የረጅም ጊዜ እቅዶችን በቀላሉ መምረጥ ይችላሉ። ለቀናት የሚቆይ ፓራሉፕ አለን። ይህም የቫ ክፍያ ይሰጥዎታል። እጅግ በጣም ጥሩ። ኡልቲማቲ ሉፕ አለን። የረጅም ጊዜ የፕሮጀክት እቅድ ለ2 ወራት የሚቆይና የቫ ይሰጥዎታል። ስለዚህ ካሉ ምርጥ ባህሪያት በተጨማሪ ቱርቦ ቶከን በሚል ስም ተጨማሪ ሽልማቶችን አስቀምጠናል። የቀን እቅድ ያለፈ ሰው ከሆኑ የሚያረኩ ቶከኖችን በቀላሉ ያገኛል። 2 ወፎችን በአንድ ድንጋይ የምትገድላቸው በዚህ መንገድ ነው። በተመሳሳይ ጊዜ የተወሰነውን የቫይ መጠን ታገኛለህ ቶከኖች እና ቴርቦ ቶከንን ጠቅሰሃል። በእውነቱ ምንድነው እና ከአጠቃላይ ስነ ምህዳር ጋር እንዴት ይጣጣማል? እንደ እውነቱ ከሆነ ቱርቦ ቶከን የተለየ ሙሉ በሙሉ የተለየ ነው ብሎ መናገር ጥሩ ነው። የፕሮጀክቱ አካል ይህ ከዋናው ውል ጋር ምንም ግንኙነት የለውም፣ ምክንያቱም ይህ በጣም አስፈላጊ ነው። ለቱርቦ ሉፐርስ የሚክስ ቶከን ብቻ ነው። ሚሊዮን የቱርቦ ቶከኖች አቅርቦት ውስን ነው። እንደ እውነቱ ከሆነ መልሶ ለመግዛት እና አንዳንድ ቶከኖችን ለማቃጠል አንዳንድ አስደሳች እቅዶች አሉና ቡድኑ ፕሮጀክቱን በተሻለ መንገድ እየደገፈ መሆኑን መናገር ጥሩ ነው። ፕሮጀክቱ ራሱ ልዩ ነው እና የቱርቦ ሉፕ ቶከን በእርግጥ ካለን ነገር ሙሉ በሙሉ የተለየ ነው። እና የዕለት ተዕለት የግዢና የማቃጠል ዘዴ እንዴት ይሰራል?
እና ለቶከን ባለቤቶች ለምን አስፈላጊ ነው? እሺ ታውቃለህ፣ ምክንያቱም ቱርቦ ቶከን በእርግጥ የተወሰነ አቅርቦት ስላለው ቀደም ሲል በቀደመው ጥያቄ ላይ እንደገለጽኩት የተወሰነ አቅርቦት እንዳለ ነግሬሃለሁ። እና ይህ ውስን አቅርቦት ጥቅም አለው፣ ምክንያቱም የሆነ ነገር ውስን ሲሆን የቶከኖችን እጥረት እና ብዛት ማግኘት ሲችሉ እንግዲህ የዚያ ቶከን ዋጋና ዋጋ ቀስ በቀስ እየጨመረ መምጣቱ የተለመደ ነው። እሺ ለዚህም ነው ቶከኑንም እያገለልን ያለነው እና ለተጠቃሚዎቻችን ተጨማሪ ትርፍ ለማምጣት አዎንታዊ እርምጃ ይሆናል። እሺ ግን ነግሬሃለሁ፣ ይህ ጠቃሚ ምልክት ነው እና ትኩረትህን በመጨረሻ በጠቀስኳቸው ሁለት እቅዶች ላይ ብታደርግ ይሻልሃል። እሺ ፓወር ሉፕ እና አልቲማቲ ሉፕ እና ብዙ ፕሮጀክቶች ትልቅ የቡድን ምደባ አላቸው። እሺ ቱርቦ ሉፕ የቡድን ቶከን የሌለውን ፍትሃዊ የማስጀመሪያ ሞዴል ለምን መረጠ? የቡድን ምደባ የለንም ማለት በእርግጥ ጥሩ ነው፣ ምክንያቱም ራሳችንን የዚህ ስነ ምህዳር ተጠቃሚዎች አድርገን ስለምንቆጥረው። ምክንያቱም ይህ ለተጠቃሚዎች የተወሰነ ውል ስለሆነ እና ፈጽሞ አይለወጥም። ስለዚህ እኔ ተጠቃሚ ነኝ፣ አንተም ተጠቃሚ ነህ፣ በእኔና በአንተ መካከል ምንም ልዩነት የለም። ይህ ደግሞ እንደ ያልተማከለ ስርዓት ስለማወቃችን ሌላ ምክንያት ነው። የሪፈራል እና የአመራር ፕሮግራሙ ዘላቂ ሆኖ እያለ የማህበረሰብ ገንቢዎችን እንዴት ይሸልማል? ታውቃለህ፣ በፕሮጀክታችን ውስጥ በጣም አስደሳች የሆነ የሪፈራል ስርዓት አለ። ደረጃ ያለው የሪፈራል ስርዓት አለን። ይህንን ያዘጋጀንበት ብቸኛው ምክንያት ይህንን ፕሮጀክት ለሁሉም ሰው ለማሳወቅ ነው። እሺ በጥቅሉ ላይ አጽንዖት አልሰጠንም። ይህንን ፕሮጀክት በተጠቃሚዎች የበለጠና የበለጠ እንዲታወቅ ለማድረግ አጽንዖት ሰጥተናል። ለዚህም ነው ደረጃ ያለው የሪፈራል ስርዓትና 7 የአመራር ደረጃዎችን ያቀረብን። እሺ ቡድኑ ማህበረሰቡን ከራሱ ኪሱ እየደገፈ ነው ማለት ጥሩ ነው። እሺ ስለዚህ ፕሮፌሽናል ቡድን እና ቁርጠኛ ቡድን ፕሮጀክቱን እየደገፉ መሆናቸውን የምነግራችሁ ለዚህ ነው። ሁሉም የቡድን አጋሮችን አደንቃለሁ። እሺና ማህበረሰቡ በቱርቦ ሉፕ የረጅም ጊዜ ስኬት ውስጥ ምን ሚና ይጫወታል? እሺ ያንን መናገር ጥሩ ነው። ታውቃለህ፣ ቱርቦ ሉፕ ሁልጊዜ በጥሬዎች ውስጥ ቱርቦ ሉፕ በሁሉም ሰው መታወቅ እንዳለበት እና ሁሉም ሰው ቱርቦ ሉፕ መኖሩን ማወቅ እንዳለበት እናረጋጋለን። እሺ ስለዚህ ቀላል ሊሆን ይችላል እና የፋይናንስ መረጋጋቱን ሊያሻሽል ይችላል እና እንደ እውነቱ ከሆነ ቱርቦ ሉፕ እንደ አልማዝ ነው እና ይህ አልማዝ እንዳለ ሁሉም ሰው እንዲያውቅ እንፈልጋለን። እሺ ሰዎች በብዙ ቁጥር ቱርቦ ሉፕ የበለጠ መረጋጋት እና ዘላቂነት ሰጥቷቸዋል። እሺ ሰዎች ስለ ቱርቦ ሉፕ ያላቸው ትልቁ የተሳሳተ ግንዛቤ ምንድነው እና እንዴት ነው የምትፈቷቸው? እንደ እውነቱ ከሆነ አብዛኛውን ጊዜ በገበያ ላይ በጣም ብዙ ፕሮጀክቶች ስላሉን እና ብዙ ሰዎች ብዙ ገንዘብ አጥተዋል፣ እኔንም ጨምሮ በብዙ ፕሮጀክቶች ውስጥ ብዙ ገንዘብ አጥቻለሁ። ሰዎች ስለ ዘላቂነት ይጨነቃሉ እና ሰዎች ቀደም ሲል በሌሎች ፕሮጀክቶች ላይ ስለገጠሟቸው ውድቀቶች ይጨነቃሉ። ግን እሺ እዚህ የለውበትም ጓደኞቼ፣ እዚህ የመጣሁት እናንተን ለማስገደድ አይደለም። እዚህ የመጣሁት በተሳሳተ ውይይትና በተሳሳተ መረጃ ልነግራቸው አይደለም። ለምን? ምክንያቱም ግልጽነት በጎደለው መልኩ ለሰዎች ሁሉም መረጃዎች ከልክ በላይ አስቀምጠናል። የሚያስፈልጉት መረጃዎች ሁሉም ግብይቶች፣ ማወቅ ያለቦት ነገሮች እና የራስዎን ምርምር ለማድረግ የሚያስፈልጉት ነገሮች ሁሉ ለእርስዎ በሚገባ የተሟሉ ናቸው። እና በሚቀጥለው የቱርቦ ሉፕ የመንገድ ካርታ ምዕራፍ ውስጥ ምን አስደሳች ገጽታዎች ወይም እድገቶች ይመጣሉ? እሺ እንደ እውነቱ ከሆነ ቡድኑ እንደወሰነው ብዙ ዝማኔዎች እየተዘጋጁ መሆናቸውን መናገር ጥሩ ነው። እንደ እውነቱ ከሆነ ቱርቦ ቶከን ከነዚህ ውስጥ አንዱ ነበርና ያ በጣም አስደሳች ነበር። በሌላ በኩል ደግሞ በቅርቡ የሚመጣ የቱርቦ ሉፕ የኢንሹራንስ ስርዓት አለን። በሌላ በኩል ሰዎች ጤናማና በጣም ጥሩ እና አስደሳች በሆነ መንገድ ከራሳቸው ጋር እንዲወዳደሩ ሳምንታዊ ውድድሮችን እናዘጋጃለን። እና እንደ እውነቱ ከሆነ በጣም ጥሩ የመንገድ ካርታ እያቀረብን ነው እና በቅርቡ ዓለም አቀፍ ጉብኝቶች ይኖሩናል። የገንቢ ቡድኑ ወደ ተለያዩ ቦታዎች ይጓዛል እና ከሰዎች ጋር በአካል በፕሮጀክቱ ውስጥ በብዙ ገጽታዎች ላይ እንሰራለን። እና ዛሬ መጀመር ስለሚፈልግ ሰው እነጋገር። የመጀመሪያዎቹን 3 እርምጃዎች የምትመክረው ምንድን ነው? ታውቃለህ፣ ቲሸርት መግዛት ስትፈልግ ለመፈተሽና ለመሞከር ወደ ተለያዩ ቦታዎች ትሄዳለህ። ይህ የኢንቨስትመንት መድረክ ነው። ስለዚህ የራስዎ ምርምር ማድረግ ያስፈልግዎታል። እሺ ድህረ ገጹን መመልከት ያስፈልግዎታል። የኦዲት ኮንትራቶችን ማለፍ ያስፈልግዎታል። የፕሮጀክቱን ብዙ ገጽታዎች ማለፍ ያስፈልግዎታል። ጥሩ ነጥብ። በየቀኑ ከቀኑ ሰዓት ላይ የዲስላይ ግሎባል ዙም ብለን የምንጠራቸው የተወሰኑ ጥሪዎች አሉ። በቀላሉ ሊቀላቀሉን ይችላሉ። በሌላ በኩል በተለያዩ ክልሎች ውስጥ ላሉ የተለያዩ ቦታዎች የአካባቢ የዋም ጥሪዎች አሉን። የራስዎን የአካባቢ ቋንቋ የዋም አቀራረቦች መቀላቀል ይችላሉ። ያለዎትን ማንኛውንም ነገር መጠየቅ ይችላሉ። ስለዚህ ፕሮጀክት ሊኖርዎት የሚችለውን አሻሚነት ሁሉ ይረሳዋልና በአእምሮ ውስጥ ያለውን ማንኛውንም ነገር ሙሉ በሙሉ እመልሳለን። ዋናው ነገር እኔ እነግርዎታለሁ የሚለው ነው። ፕሮጀክቱ በቀላል መዋቅር ላይ የተመሰረተ ሲሆን ምንም አይነት ውስብስብነት የለውም፣ ምክንያቱም ግልጽነት ከቀላልነት ጋር እንደሚመጣ እናምናለን። እሺ ስለዚህ ዋናው ነገር የኪስ ቦርሳውን ማገናኘት ብቻ ነው የሚያስፈልግዎት፣ ምክንያቱም በዚህ ፕሮጀክት ላይ ምንም አይነት የጂኦግራፊያዊ ገደብ የለም። የኪስ ቦርሳውን ካገናኙ በኋላ በራስዎ ስትራቴጂ ላይ የተመሰረተ እቅድ መምረጥ ይችላሉ። ታውቃለህ፣ አንድ ሰው የአጭር ጊዜ ኢንቨስተር ሲሆን፣ አንድ ሰው ደግሞ የረጅም ጊዜ እቅድ ውስጥ የመሆን ዝንባሌ አለውና በመጨረሻም በቀላሉ በእቅዱ ውስጥ ተቀማጭ ማድረግ ይችላሉና ያ ብቻ ነው። ከዚያ የዕለት ተዕለት የገቢ ጉዞ ይጀምራል እና ይህ የፕሮጀክታችን አጠቃላይ ሂደት ነው። ስለዚህ ማንም ሰው ውል የማግኘት መብት ስለሌለው ያልተማከለ ነው። እሺ የአስተዳዳሪ ቁልፍ የለም፣ የባለቤት ቁልፍ የለም፣ የሶስተኛ ወገን ጣልቃ ገብነት የለም እና እኔ እዚህ የፕሮጀክቱ ዓለም አቀፍ አምባሳደር ሆዴ ነኝ። ለሰዎች ሁሉም ነገር ግልጽ ማድረግ ያለበት ሰው። እሺ እና ያ ብቻ ነው። አዎ በጣም ቀላል ነው። እና በመጨረሻም ይህንን ቃለ መጠይቅ ለሚመለከቱ እና ስለ ቱርቦ ሉፕ ለመጀመሪያ ጊዜ ለሚሰሙ ሰዎች አንድ መልእክት አለው። ምን ይሆን? እንደ እውነቱ ከሆነ ቱርቦ ሉፕ የሚያስፈልግህ ቦታ ነው። የምትወስደው እያንዳንዱ እርምጃ ሙሉ በሙሉ ትርፋማ የሚሆንልህ ቦታ ነው። በመጀመሪያ ደረጃ እነዚህ እቅዶች ሙሉ በሙሉ ትርፋማ ናቸው። በሁለተኛ ደረጃ ቱርቦ ቶከን ያገኛሉ። በሶስተኛ ደረጃ በጣም ጥሩ ትርፋማ የሆነ የሪፈራል ስርዓት አለን። ቀጣዩ ጥሩ ማዕረግ ማግኘት የሚችሉበት የአመራር ስርዓት ስላለን ነው። ከዚያም የተወሰነ የመግቢያ ጉርሻ አለን። ፕሮጀክቱን ለአንድ ሰው ካመለከቱ እና ያ ሰው ወይም የቀናት እቅድ ከወሰደ ለቦርሳቸው ቀጥተኛ ጉርሻ እናገኛለን። ቀጣዩ ሳምንታዊ ውድድር አዘጋጅተልዎታል። እርስዎም ቢሳተፉ ይሻልዎታል። በአጠቃላይ ይህ አዲስ ነገር ነው እና ይህ በሺዎች የሚቆጠሩ ሰዎች ሊያውቁት የሚገባ ነገር ነው። ስለሚቀጥለው አድማሳችን ማውራት ከፈለግኩ ታውቃለህ፣ 2 ወይም 3 ዓመታት ያን ያህል ረጅም ጊዜ አንወስድም። በመጨረሻ በአሁኑ ጊዜ ከበላይ እንቁ ተጠቃሚዎች አሉን። ቀስ በቀስ እድገት ምርቱ እንደሆነ ስለምናምን ከእንቁ በላይ እንደምንሆን እገምታለሁ። ጤናማ አካባቢ አቅርበናል። ይህ ፕሮጀክት ሁሉም ሰው የሚጠቅም እንዲሆን እንፈልጋለን። እሺ
ፕሮጀክቱን እየደገፍን ነው እንደ ዓለም አቀፍ አምባሳደር። ይህ በገንቢ ቡድኑ እና በእናንተ መካከል ድልድይ መሆን ግዴታዬ ነው። ውድ ተጠቃሚዎች እዚህ ለእናንተ በመሆኔ በጣም ደስተኛ ነኝ። በጣም አመሰግናለሁ። ስለ ጊዜው እናመሰግናለን። ከእርሶ ጋር ማውራት በጣም አስደስቶኛል። በዚህ ፖድካስት ላይ የበለጠና የበለጠ እንደሚኖሩ ተስፋ አድርጋለሁ። አደንቃለሁ። ለግብዣው አመሰግናለሁ። እዚህ በመገኘቴ በጣም ደስተኛ ነኝ። ስለመገኘቶ እናመሰግናለን እና ለሁሉም ትኩረት ስለሰጡን እናመሰግናለን። ለእርሶ እዚህ እንሆናለን እና ለተጨማሪ ማብራሪያ እዚህ እንሆናለን። እኔ ደጋግሜ ደግማለሁ። የራስዎን ምርምር ያድርጉ። የችግር ሉፕ በሁሉም ሰው መታወቅ አለበት እና ሁሉም ሰው የችግር ሉፕ መኖሩን ማወቅ አለበት።